አብዛኛውን ጊዜ ሰዎችን ለእንዲህ አይነት የተከለከለ ፍቅር በጥቅስ ምልክት ውስጥ ማለት ነው የሚዳርገው ያልተገባ እይታ ነው። طيب መነሻው አብዛኛው እይታ ነው፣ ያልተገባ ነገር ማየት። አላህ ሱብሓነሁ ወተዓላ ያለ ምክንያት አይደለም። ቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም ወየሕፈዙ ፍሩጀሁም ያለ አይን ቀላል እኮ ነው። አይንን እችኛዋን ሽፋኗን ከደን ማድረግ ብቻ ብዙ ጡንቻ አይጠይቅም አይደል? ቀላል ነገር ነው። በዚህ ላይ ደግሞ አንድ ሰው እንግዲህ አዋቂ ብልህ ከሆነ ለሚጠቅመው ነገር መትጋት ነው የሚያስፈልገው አይደለም እንዴ? ከዚህ የተሻለ እውነተኛ ፍቅርን የተላበሰ ነገርን አላህ ሱብሓነሁ ወተዓላ እንዲተካለት ከፈለገ ይህንን መተው ይኖርበታል። አንዳንድ ነገሮች እኮ ለአላህ ተብሎ ሲተዉ ምንዳቸው ይበዛል፣ በዱንያም ራሱ ውጤት ነው ያዋል። ይህን ማሰብ ያስፈልጋል። ግልጽ ነው አይደል? በተቻለ አቅም ይህን ማስታወስ ተገቢ ነው ዱንያ ላይ። ምክንያቱም ይሄ ነው መስዋዕትነት መክፈል ሲባል እኮ በወሬ ደረጃ ወደ ተግባር ሲመለስ እንዲህ አይነት ነገር ላይ ነው በቃ ለአላህ ብሎ መተው ይባላል። በልብ ውስጥ ያለው ነገርን እንደምንም ጨምቆ መያዙ ችግር። ይሄ ስሜት መኖር በራሱ አይደለም ሰውየውን የሚያስወቅሰው። ለምን እንዲህ አይነት ስሜት ከሊትን ካያት በኋላ ፍቅር ልብ ውስጥ ገባ? ፍቅር ከሆነ ነው የምላችሁ ሌላ ስም ይኖረዋል ተብሎ ላይወቀስ ይችላል። ግልጽ ነው አይደለም? ግን ያንን ነገር ምን ማድረግ አለበት? እንደምንም መቆጣጠር መቻል አለበት። አላህ ቁርአን ላይ ኡላኢከ አለዚነ እምተሐነ አላሁ ቁሉበሁም ሊተቅዋ ሲል ይህን ያመለክታል። አላህ ልቦናቸውን ለተቅዋ የፈተነላቸው ናቸው የሚለው ያው አገባቡ ሌላ ቢሆንም ዑመር ብን ኸጣብ አንድ ሰው ነፍሱ ወደሆነ ጥፋት እየገፋፋቸው ትዕግስት ያደርጋል፣ ሌላ ሰው ግን ጭራሽ ትዝም አይለው ይሄ ነገር። ስለዚህ ሁለቱም እንግዲህ ያንን መጥፎ ነገር አይሰሩም። አንደኛው ግን በትዕግስት ነው ራሱን ያገተው። የቱ ይበልጣል ተባለ? ነፍሱ እየገፋፋቸው ራሱን በትዕግስት ያቆመ ይበልጣል አሉ ዑመር። ኡላኢከ አለዚነ እምተሐነ አላሁ ቁሉበሁም ሊተቅዋ። አላህ ሱብሓነሁ ወተዓላ እንዲህ አይነቶችን ልባቸውን ለተቅዋ አላህን ለመፍራት አጥርቶ በፈተና ያጠራላቸው ማለት ነው። ጥያቄ